ሰላም ጤና ይስጥልኝ የቻናሌ ተከታዩ ዛሬ በቃና ቲቪ አዲስ ስለተጀመረው መሐላ ድራማ አብረን እናያለን። እውነቱን ለመናገር እኔም ገና አዲስ በመሆኔ ምንም አላውቅም። እነዚህን ሴቶች እነማን ናቸው? በመካከላቸውስ ምን እየተፈጠረ ነው? አብረን የምናየው ይሆናል። እንግዲህ ታማቾች የመቴ እናት እንደሆነች ያው እናውቃለን። እናም እንደሚያማትና ግን ደግሞ እኛ እንደምንመለከተው እሷ እንደምታውቅ ብዙ ሚስጥር እንደምለ እዚህ ቤት ውስጥ እናያለን ማለት ነው። እች ደግሞ ያው በእሷ እንደ እናት ሆና እንዳሳደገችውና እንችላ እንግዲህ ያትዚቃ ልብስ ለብሳለች። ሜቴ መጀመሪያ ጊዜ ተገናኝተው አብረው ናቸው። እናም እንግዲህ የመጀመሪያ አግኝተዋት ያው እሷ ታውቀዋለች፣ እሱ ግን አታውቃትም ነበር። እሷ ያው ደስ ብሏታል። እንደዚሁም ደግሞ እንደምትወደው እንደምታፈቅረው ከዚህ ድርጊት ከዚህ ምስል እንረዳለን። እሱም ያው እንደወደዳት እንግዲህ በዚህ ምስል ላይ እናያለን። እንደዚሁም ደግሞ ጥሩ ጊዜና ጥሩ ምን አስፈራሽ? ፍቅርሽን አግኝተሻል? አብረሽው አታወሪም እንዴ ይሉኛል። እንግዲህ ወደ ቤት ስንመጣ አባትና ልጅ እያወሩ ነው። እንግዲህ ይቺ የመቴን ጮኛ አያቷ ጋር እንደሚፋቀሩ በዚህ ምስል ላይ እናያለን። ይሄው እንግዲህ ትውስታውት ሲገቡ አሁን ላይ ያላቸው ያለመግባባትና ቅሬታ ልጁን እንደሚያፈቅር ሲያውቅ እሷ ደግሞ አባቷን ጓደኛ አፍቅራ ከሱ ጋር ያለውን ግንኙነት አባትየው ተቀባይነት እንዳላደረገውና አሁን ደግሞ መቴ ከእነሱ ጋር ባለው ግንኙነት ደስተኛ እንዳልሆነ ያሳያል። የሽማግሌው ሚስት መጣች። እንግዲህ እሱ ከሱ ታናሹን አግብቶ የእሱ ልጅ ግን እንዳታገባ ከለከለ። ማን ምን እንረዳለን? ለሱ ይፈቀዳል ለሌላ አይፈቀድም የሚለውን እንግዲህ ልጅ አልፈቀደም። ኤንጅላ ወጣች። እንግዲህ ኤንጅላን እንደምናያት እየፈቃቀደች ነው። ለብሶን ሞከረች። ጥሩ ጊዜ እያሳለፉ ነው። እንግዲህ የመጀመሪያ ትውውቃቸው ላይ በምክንያት እንደዚህ ጥሩ ጊዜ ሊያሳልፉ እንደቻሉ እንዴት ሊግባቡ ቻሉ? አይ ፍቅር። እንግዲህ መቴ ከአገር ለቆ ሄዶ እንደሆነ አንደኛው ክፍል ላይ አይተናል። ሁለተኛው ክፍል ላይ ወደ ሀገር ሲመለስ አይተናል። ሲመለስም እንግዲህ የመጀመሪያ ያገኘው ኤንጅላን ነው፣ ከቤተሰቦቹ ቀድሞ ማለት ነው። አቀባበል እንግዲህ ከፍቅሩ ጋር አብሮ ወደፊት ከሚጓዙት ብዙ ችግሮች መከራ የሚያሳልፉት ፍቅረኛሞች እንግዲህ እዚህ ጋር ልብስ ለሷ መርጣ፣ እዚህ ደግሞ አስፈላጊና ለሰው የሚሆን ስጦታ ማርጪ ብሏት ኤንጅላ ቀሚስ እየመረጠች ነው። እንግዲህ እሷ እንድትመርጥ እድሉን ሰጥቷታል። እናም መርጣ ሞክሪና አንቺ ላይ ማየት ፈልጋለሁ አላት። እናም ቀሚሱ እንደምናየው ቀይ ነው፣ በጣም ያምራል። እሱ ደግሞ ይሄን ከረር እንደሚያምር ነገራት። ኧረ መጣኝ ማሻአላ ሳምራለች። እንግዲህ እንደነገርኳችሁ በድምፄ እንግዲህ ወይም ደግሞ በወሬ ላይ ይሄ ምንም ብዙ እንደማላውቅ ነግራችኋለሁ። ከእናንተ ኧረ ፍቅር ታያዩ እንግዲህ እሷን ጠፋኝ አድነው አልጠፋኝ። አዎ እንዴ እንግዲህ ተመልካቾቼ እናንተ ጋር አብረን እንደምንመለከተው ኤንጅላ ቀሚሱን ለቅታው በጣም ያምርባት ነበረ። እሱም ቀሚሱን ተቀብሎ ከፍሎ እንግዲህ መልሰን እንገናኛለን፣ መገናኘት አለብን፣ እጠብቅሻለሁ ብሎ አላት። እንደዚሁም ደግሞ ሰጣት፣ ቁጥር ጽፎ ምናምን ተቀበለች። ከዚህ በኋላ ብዙ እንደሚገናኙ የመጀመሪያ ግንኙነታቸው እንዳልሆነ በዚሁ እንደማያልቅ በዚህ ክፍል ላይ እናያለን። እንግዲህ ቀበጧ ብያታለሁ። እንግዲህ ቀበጧ የፀጉሯን እየተሰራች ነው። ዛሬ ቀለበት አስራለሁ ብላለች። ቀለበቷ በምን ሁኔታ እንደሚያልፍ እናያለን። ኤንጅላ
እንግዲህ ያሰራውን ልጅኛ እንደመገኘችው ወይም ደግሞ ከሱ ጋር እንዳሳለፈ ይሄ አትናገርም። ግን ልኩንስ እሷ በስልኳ ላይ ምንም ሴት ተልኮላት ፎቶ ተልኮላት እና መቼ እንደላከላት የሚችላት ጠይቃታለች። ቀበጧ ግን ለምን ማወቅ ፈለግሽ ብላ ትጠይቃታለች። ቀበጧ ፎቶ ማሳየቻት የእንጅላት አካል እንዳገኘች እንኳን ሳትነግራት ዝም በማለት አለፈች። እንደዚሁም ማታ ላይ ፈርቻለሁ እና ስለ ማታው ስለታሰብኩኝ ጸሎት አድርግልኝ ቤተሰብ አልባ የሆነ ዱዓ ይደርሳል ስትል እንዳጋጣሚም ተሰምቷት እግሯን አሳመመቻት። መቲ እንግዲህ ከቤተሰቦቹ ጋር ተገናኘ። ይህንች ላይ መጀመሪያ ከዛ ወደ ቤተሰቦቹ። እቺ ግን ብዙ ምስጢር ያላት ትመስላለች። ፊቷ ሳየው በጣም ክፋት እንዳላት ይታየኛል። ግን አሁን ባላት ድርጊት ላይ ብዙም አይደለ። ወይ እዚህ ጋ እንግዲህ የናቲን ሙቭ ያያችሁ እንግዲህ ሀያትዮ ጋር ሄዶ እንግዲህ እንደምታዩት ነው። ቀለዴ ተገናኙ። አይሰላለሙም እንዴ? በደንብ እንዴ መቲ እናቱ አሁን እንዳያት ይጠየቃል። እናቱ ጋር ያለው ምስጢር እንግዲህ እስካሁን ግልጽ አልሆነልንም። ግን ደግሞ ለእናቱና ለአባቱ ብዙም ቦታ እንደሌለው እንረዳለን። እንደሱም ደግሞ ይቺ መጥፎ የምትመስለው ግን እሷን ከምን በላይ እንደሚወዳት ምስል ላይ እንረዳለን። እናቱ መጣች። ምስኪን እንግዲህ ሌሎቹ ሄደው ሰላም እንድላት እና እንዳገኛት ይነግሩታል። በፍላጎቱ ሳይሆን ሰው ግፊት እንደሆነ እዚህ ምስል ላይ እንረዳለን። እሷም ለመረማድ እየሞከረች ያለ ግን ደግሞ ያቅታትና ወደኋላም ለመመለስ